የኢትዮጵያን ኢኮኖሚ በአንድ መፍትሄ ብቻ ልናስተካክለው አንችልም። ነገር ግን ህዝቡ፣ የግሉ ዘርፍና መንግስት በአንድነት ወይም በጋራ ሊሰሩ ይገባል። ዛሬ በብራይት አዲስ ሆምስ የኢትዮጵያን ኢኮኖሚ እንዴት ማስተካከል እንዳለብን የሚያሳዩ ወደ 7 የሚሆኑ ሀሳቦችን በዝርዝር እናያለን። የትም እንዳትሄዱ። ወደ ቪዲዮችን ከመግባታችን በፊት ይህን ቪዲዮ ስፖንሰር ያደረገልን የድርጅት ማስታወቂያ ሰምተን እንመለሳለን። የትም እንዳትሄዱ። የንጉሶቹ መንደር ንጉስ ሆኖ መኖር ይፈልጋሉ? አባይ ሆምስ ሪል ስቴት ከጎተራ ቄራ በሚወስደው መንገድ ላይ ሙሉ ለሙሉ መኖሪያ ብቻ የሆኑ አፓርትመንት ቤቶችን ከባለ 1 እስከ ባለ 3 መኝታ በ5% ቅድመ ክፍያ ወይም ደግሞ በ363 ሺህ ብር ቅድመ ክፍያ ይዞላችሁ መጥቷል። በተጨማሪ መሀል ሜክሲኮ ላይ ከአፍሪካ ህብረት በቅርብ ርቀት ላይ ቤቶችን ከባለ 1 እስከ ባለ 3 መኝታ በ779 ሺህ ብር ቅድመ ክፍያ ወይም ደግሞ በ10% ቅድመ ክፍያ ይዞላችሁ መጥቷል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ። አባይ ሆምስ ሪል ስቴት። የመጀመሪያው ሀሳብ የዋጋ ንረትን መቀነስ ነው። የዋጋ ንረትን ለመቀነስ መጀመሪያ የመንግስትን ወጪ መቆጣጠር ነው። ሁለተኛው ደግሞ ከመጠን በላይ ያለፈ የገንዘብ ህትመትን መቀነስ። ሶስተኛ ሀሳብ ደግሞ የነዳጅና የምግብ አቅርቦትን በከፍተኛ ሁኔታ መጨመር ነው። እነዚህን ካደረግን የመጀመሪያውን የዋጋ ንረትን መቆጣጠር እንችላለን ማለት ነው። ሁለተኛው ሀሳብ ደግሞ ግብርና ማዘመን። ግብርና ማዘመን ስንል የመጀመሪያው የመስኖ ልማት በከፍተኛ ሁኔታ መጨመር፣ የእርሻ ቴክኖሎጂዎችን በከፍተኛ ሁኔታ ማስገባት፣ ሶስተኛ ደግሞ ምርጥ ዘርንና ማዳበሪያን በከፍተኛ ሁኔታ መጠቀም። እነዚህን ካደረግን የግብርና ውጤታችንን በከፍተኛ ሁኔታ እናሳድገዋለን። ሶስተኛው ሀሳብ ደግሞ የፋብሪካዎች አቅማቸውን ማሳደግ። የፋብሪካዎችን አቅማቸውን ለማሳደግ መጀመሪያ የኤሌክትሪክ አገልግሎትን በበቂ ሁኔታ ማቅረብ። ሁለተኛው ሀሳብ ደግሞ በዝቅተኛ ወለድ ብድርን መስጠት። ሶስተኛው ሀሳብ የሀገር ውስጥ ምርትን በከፍተኛ ሁኔታ መጨመር። እንደዚህ ካደረግን የኢትዮጵያን ኢኮኖሚ በተወሰነ መንገድ ልናሻሽለው እንችላለን። አራተኛው ሀሳብ ደግሞ የሀገር ውስጥ ምርቶችን ወደ ውጭ መላክ ነው። ለምሳሌ ያህል እንደ ቡና ያሉ እንደ ወርቅ፣ እንደ አበባና የቆዳ ውጤቶችና የጨርቃጨርቅ ውጤቶችን በከፍተኛ ሁኔታ ወደ ውጭ መላክ ኢትዮጵያን ኢኮኖሚ በከፍተኛ ሁኔታ ሊያሻሽለው ይችላል። ለምን ካላችሁን የውጭ ምንዛሬ በከፍተኛ ሁኔታ ልናገኝበት ስለምንችል። አምስተኛው ሀሳብ ደግሞ የውጭ ኢንቨስትመንትን መሳብ። የውጭ ኢንቨስትመንት ለመሳብ መጀመሪያ ሰላምና ደህንነትን በከፍተኛ ሁኔታ ማስጠበቅ ይጠበቅብናል። ሁለተኛው ሀሳብ ደግሞ ሙስናን መቀነስ ይጠበቅብናል። ሶስተኛው ሀሳብ ደግሞ የህግ የበላይነትን ማረጋገጥ ይጠበቅብናል ማለት ነው። ስድስተኛው ሀሳብ ትናንሽ ንግዶችን መደገፍ ነው። ትናንሽ ንግዶችን ለመደገፍ የመጀመሪያው ብድርን መስጠት፣ ሁለተኛው ሀሳብ ደግሞ የንግድ ስልጠናን በከፍተኛ ሁኔታ መስጠት፣ ሶስተኛው ሀሳብ ደግሞ የንግድ ፍቃድ ሂደቶችን ማቀላጠፍ ይጠበቅብናል ማለት ነው። ሰባተኛውና ትልቁ ሀሳብ መሰረተ ልማቶችን ማሻሻል። መሰረተ ልማቶችን ማሻሻል ስንል መጀመሪያ የመንገድ ልማታችንን በከፍተኛ ሁኔታ መጨመር ይጠበቅብናል። የኤሌክትሪክ አገልግሎቶችን በከፍተኛ ሁኔታ መጨመር ይጠበቅብናል። የባቡር መንገዶችን ከክልል ወደ ክልል የሚሄዱ የባቡር መንገዶችን በከፍተኛ ሁኔታ መጨመር ይጠበቅብናል። በእነዚህ 7 ጉዳዮች ላይ ተባብረን ከሰራን የኢትዮጵያን ኢኮኖሚ ካለበት በከፍተኛ ሁኔታ ከፍ ልናደርገው እንችላለን። እንደዚህ አይነት የሪል ስቴት ጠቃሚ መረጃዎች እንዲደርሳችሁ የብራይት አዲስ ሆምስን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።